ታሪኩ በጣም ረጅም ነው። ቤት ስንገባ እነግርሻለሁ። እሺ የኔ እናት፣ ብቻ እንኳንም አንቺ ህይወትሽ ተረፈልኝ። እንዴት ግን አባቴ ሊቀበለኝ አልመጣም? ብታይ በጣም ነው ናፈቀኝ። ምን ነው እህቴ፣ እግርሽን መታሽ እንዴ? አይ ደህና ነኝ። አልመታኝም እህቴ። እኔ ራሴ እኮ ገፋዋለሁ። ደግሞ 1 አመት ሙሉ ራሴ ነኝ ያንቀሳቀስኩ ሰራ የነበረው። እንዲህም ሆነሽ ትሰሪ ነበር እንዴ? ምን አይነት ጨካኞች ናቸው? አረብ ሀገር እንግዲህ እንደዚህ ነው። ጨካኝ የሚለው ቃል ራሱ ያንሳል። እንደዚህ ሀገር የተመልሼ አንቺንም አባቴንም አገኛለሁ የሚል ሀሳብ አልነበረኝም። ያው ክርስቶስ ደግ ነው። መቼም ለሀገር ያብቅቶኛል። እኔ ልሰቃይልሽ እህቴ። 1 አመት ሙሉ ያልሄድንበት ቦታ የለም፣ ያልጠየቅንበት ኤጀንሲ የለም፣ ግን ምንም ፍንጭ ልናገኝ አልቻልንም። አንቺንም አንከራተትኩሽ አይደል? አውቄ ነበር አንቺና አባዬ በጭንቀት እንደምትሞቱ። ሰናይት ግን ደህና ነች? እማዬ ደህና ነች። እሷም ስታስብ ነበር በመጥፋትሽ። አሁን ራሱ ልትመጣ ነው ስላት እንዴት ደስ እንዳላት ብታይ። አዎ ከማጸኗ ባልወጣም እኮ ልጇ ነኝ። እኔ የምልሽ እህቴ። ወይዬ እኔ እህት። አባዬ አሁን እንደዚህ ሆነ ሲያይ ምን የሚል ይመስልሻል? ይደነግጥ ይሆን? አዎ በቃ ቤት እየጠበቁን ነው። ቶሎ እንሂድ አይሻልም? እማዬ ልዕልቴ እኮ መታለች። ሰላም ለዚህ ቤት። ደህና ነሽ ሰናይት? ውይ ልጄ፣ ምን ነው? ምን ሆንሽብኝ? አረ ደህና ነኝ። ትንሽ እኮ ወድቄ ነው እንጂ አሁን በጣም ደህና ነኝ።